አንድ ፓርክ ሺህ ተፈጥሮ። የጥጥ ባዘቶ መስሎ በተራሮች ጫፍ ረቦ በሚታይ ደመና ስር ብዙ ብርቅ ነገር፣ ብዙ ውብ ተፈጥሮ አለ። በዓለም ብርቅና እጅግ ማራኪው የቀበሮ ዝርያ የኢትዮጵያው ቀይ ቀበሮ፣ የደጋ አጋዘን በአፍሪካ ከሚገኙት ትላልቅ ከሆኑት የአጋዘን ዝርያዎች አንዱና የኢትዮጵያ ብርቅዬ እንስሳ የምኒልክ ድኩላ በዓለም ላይ ሳለች ከዝርያዎቿ መነጠልን የመረጠች የዳክዬ ዝርያ ባለ ሰማያዊ ክንፍ ዳክዬ በከፍታ ላይ በተዘረጋው ሜዳ ትናንሽ የሰማይ ስባሪዎች በመሰሉት ሐይቆች ሲንሳፈፉ የሚመለከቷቸው እስኪመስል የሚፈሱ ብርቅዬ አዕዋፍ ከ1800 እስከ 4377 ሜትር ከፍታ ከባህር ጠለል በላይ ባለ የመልክዓ ምድር ልዩነት ውስጥ እነዚህ ብርቅዬ እንስሳትና ሌሎች የአገራችን ድንቅ ተፈጥሮዎች ተከልለው የሚገኙበት ቦታ። ይህ ቦታ ስሙ የባሌ ተራራዎች ብሔራዊ ፓርክ ይባላል። ሃያዎቹ ከ300 የአዕዋፍ ዝርያዎች ውስጥ ደግሞ 6ቱ በኢትዮጵያ ብቻ የሚገኙ ብርቅዬ እንስሳት ናቸው። ጌሴይ የሳር ምድር በጉዟችን የመጀመሪያ ምዕራፍ ላይ ተንጣሎ የምናገኘው የጌሴይ የሳር ምድርን ነው። በኮሶና ሀበሻ ጥድ ዛፎች ያሸበረቀው ይህ ስፍራ አስደናቂ ግርማ ያለው የደጋ አጋዘን፣ የምኒልክ ድኩላ፣ ቦሆር፣ ከርከሮና በሜዳው ተኮልኩለው የዕለት ግብራቸው ላይ የታተሩ ዝንጀሮዎች የዚህ ሜዳ ጌጣጌጥ ናቸው።
ይህ የፓርኩ ክፍል የዱር እንስሳትን በብዛትና በአይነት እንዲሁም ቀልብን በሚገዛ ማራኪ እንቅስቃሴ ታጅበው የሚመለከቱበት ስፍራ ነው። ጌሴይ የትላልቅ አጥቢዎች ብቻ ሳይሆን በቀለማት ያሸበረቁና ለዓለም ብርቅ የሆኑ አዕዋፍ መዳረሻ በመሆኑ እነሱን ለመመልከት ተመራጩ ቀጠና ነው። የዚህ ሜዳማ ስፍራ ለአዕዋፍ መዳረሻነት ምክንያት የሆነች አንዲት አንጸባራቂ ፈርጥ የመሰለች ትንሽ ሐይቅ ትገኛለች። የተለያዩ የአዕዋፍ ዝርያዎች በእሷ ዙሪያ ይሰባሰባሉ። የአበሻ ድመት መሳይ ወፍ፣ ክንፈ ሰማያዊ ዳክዬና ሌሎችም። በደቡብ ምስራቅ ተራራማ የአገሪቱ ክፍል 6 በሚሆኑ ቀጠናዎች የሚገኘው የደጋ አጋዘን 75 እጁ በዚህ ፓርክ ይገኛል። ከ90 እስከ 135 ሴንቲሜትር ርዝማኔ ከ100 እስከ 300 ኪሎ ግራም ክብደት አለው። የደጋ አጋዘን በፓርኩ በአማካይ ከ1800 እስከ 3000 ሜትር ከፍታ ባለው ግራርና የኮሶ ዛፍ የአበሻ ጥድ በቀል በሆነው አካባቢ ይኖራል። በብዛትም ቁጥቋጦና ባለ አበባ ቅጠላ ቅጠል ይመገባል። ይህ ማራኪ ግርማ ያለው እንስሳ በአንድ ቡድን ውስጥ ከ4 እስከ 10 አልፎ አልፎም እስከ 13 በሚደርስ የቤተሰብ አባላት ተደራጅቶ ይኖራል። ዲንሾ የደጋ አጋዘን ብቻ መኖሪያ አይደለችም። ጥንቅቅ ቁጥብ ያለ አኗኗር የሚስተዋልበት የምኒልክ ድኩላም እዚያ አለ። በምድር ከሚርመሰመሱት ከነዚህ ሁሉ በላይ ጥንቁቅ እረኛ ይመስላል። ጆሮውን ቀስሮ አይኑን ቁልቁል ተክሎ እንቅስቃሴያቸውን እያጤነ የሚኖር የሚመስል አንድ እንስሳ አለ። የአበሻ ባለረጅም ጆሮ ጉጉት። የደን ኗሪው ጉጉትም አብሮት አይጠፋም። ሳነቴ አምባ በዓለም በዚህ ከፍታ ከሚገኙ ሜዳማ ቦታዎች እጅግ ሰፊው ስፍራ ነው። በዚህ አምባ ላይ የሚያቋርጡት የመኪና መስመር በ4000 ሜትር ከፍታ የተዘረጋ ረዥሙ ጎዳና ነው። በዚህ ቀልብን በሚገዛ መልክዓ ምድር ከማዶ እስከ 6 ሜትር ቁመት ተገትረው ከሚታዩት የጅብራ ዛፎች ስር ደመና ንጣቱን አልብሷቸው ያለፈ የሚመስሉት ቁጥቋጦዎች የጥጥ ፍልቃቄ አይደሉም፣ በረዶም አይደሉም፣ ውብ አበቦች ናቸው። በዚህ አምባ ነፋስ የሚያበረው የመልካም ሴት ነጠላ ከመሰለው ከደመናው በታች በጉልህ የሚታይ ነገር ካለ እሱ ቱሉ ዲምቱ ነው። በኢትዮጵያ 3ኛው ከፍታ 4377 ሜትር ከባህር ጠለል በላይ ጉብ ያለ ጉልላት። ሳነቴ በደመናው ጥላ ስር ብዙ መልክ፣ ብዙ ውበት።
ባሌ በዓመት 2 ዝናብ የሚያገኝባቸው ወቅቶች አሉት። ከመጋቢት እስከ ሰኔ ባለው ጊዜ ውስጥ መጠነኛ ዝናብ የሚያገኝ ሲሆን ከሐምሌ እስከ ጥቅምት ባሉት ወራት ደግሞ ሰማይ ይከፈታል፣ ምድሩም በእርጥበት ይሞላል። በዚህ ስፍራ ከፍተኛ አማካይ የሙቀት መጠን የሚመዘገበው በወርሃ የካቲት ነው። ይህም እስከ 18 ዲግሪ ሴንቲግሬድ ሲሆን ዝቅተኛው ደግሞ እስከ 1 ዲግሪ ሴንቲግሬድ ይደርሳል። በከፍታ ላይ በተዘረጋው አምባ እንደ ብሩህ ሰማይ የጠሩ ሐይቆች ከብርቅየዋ ባለ ሰማያዊ ክንፍ ዳክዬ ሌላ ከሩቅ አገር ተሰደው የሚመጡትን ጨምሮ ባለብዙ ቀለም አእዋፍ ይሰባሰባሉ። ጥንድ ጥንድ ሆነው የሚታዩ ዋተልድ ክሬን በምስራቅ አፍሪካ በከፍተኛው ቁጥር የሚገኙት በዚህ ስፍራ ነው። ከነዚህም ውጪ ሳነቴ አእዋፍን ለመመልከት ተመራጩ ስፍራ ነው። በአስገራሚ የአደን ጥበብ የተካኑ ነጣቂዎች በብዛት ይገኛሉ። በዚህም ስፍራ ግዳያቸውን ለመጣል ሳይቦዝኑ በአይጥ የተሞላውን የአምባውን ቀጠና ሲያስሱት ይታያሉ። አውገር ባዛርድ በአፍሪካ ምድር እጅግ የተካነው አዳኝ ዝርያ ነው። ይህ ወፍ በተራራዎቹ አናትና በአጎራባች ሳራማ አካባቢዎች ይኖራል። ቀጠናውንም ለቆ ለስደት አይሄድም። በተጨማሪም የደቡብ አፍሪካ ነዋሪ ለሆኑት ወርቃማው ንስር፣ መንቆረ ቀይ ቁራ የአእዋፍ ዝርያዎች በዓለም ላይ ብቸኛው መራቢያ ስፍራቸው ነው። ከሰማይ በታች በሳነቴ አምባ ለዓለም ብርቅ የሆነ አንድ ፍጡር አለ። ኢትዮጵያዊው ቀይ ቀበሮ። በምንኖርበት ፕላኔት ከ500 የማይበልጡ ቀይ ቀበሮዎች ብቻ ይገኛሉ። በዓለም ላይ ካሉ 37 የዱር ውሻ ዝርያዎች ጋር የሩቅ ዝምድና ያለው ይህ እንስሳ በኢትዮጵያ ተራራዎች ተወስኖ የሚኖር ሲሆን በምድር ለመኖር የሚያደርገው ጥረት ከሁሉም ልዩ ያደርገዋል። በማለዳና ቀኑ ሲመሻሽ ገደማ የዕለት ጉርሱን ለመፈለግ የሚወጣው ቀይ ቀበሮ በዚህ አምባ ለእሱ የተመረጠ ምግብ አይጥና ትልቁ ፍልፈል ሲሆን ጥንቸልም ያድናል። በአደን ጊዜ ምንም አይነት የቡድን ሥራ አይሻም። በለስ ከቀናው በቀን እስከ 2 ትልልቅ ፍልፈል ሊመገብ ይችላል። አደን ካልቀናው ደግሞ በምድሩ ሲርመሰመሱ ከሚገኙት እፍኝ የማይሞሉ ትናንሽ አይጦች እስከ 20 ጉርሻ ድረስ ተመግቦ ይውላል። ትልቁን ፍልፈል ለማደን ትልቅ ጥበብ ይጠይቃል። ለረጅም ቆይታ በፍልፈሉ ጉድጓድ አድፍጦ በመቆየት ከጉድጓዱ በወጣባት አፍታ
ካደፈጠበት በመወርወር በፊት እግሮቹ ምሶ በረዥም ቀጭን አፉ ይዞ ግዳዩን ይጥላል። የአፉ ቅርጽ ለዚህ አደን መሳካት የላቀ አስተዋጽኦ አለው። በዓለም ላይ ካሉ የዚህ እንስሳ መሰሎች ውስጥ በጣም ረዥም የአፍ ቅርጽ የያዘው ይህ የኢትዮጵያው ቀይ ቀበሮ ነው። የቀይ ቀበሮ ሲሳይ የሆነው ባለ ትልቅ ራስ ፍልፈል እንደ ቀበሮ ሁሉ በኢትዮጵያ ብቻ የሚገኝ ዝርያ ነው። የአገሩን ሰርዶ በአገሩ በሬ እንዲሉ ከ20 ደቂቃ ባልበለጠ ጊዜ መደበቂያ ጉድጓድ ይምሳል። ይህ የዘወትር ተግባሩ የአካባቢውን እርጥበት ለማቆየት ስለሚረዳ የተፈጥሮን ሚዛን ለመጠበቅ አበርክቶ አለው። የሳነቴን አምባ ለቀን እየወረድን ነው። ተፈጥሮም እንደ ቁልቁለት አምባውን ስትለቅ መመልከት የጠለቀ አስተውሎት አያሻውም። በቢጫ አበቦች የተዋቡ ብሩህ አረንጓዴ ኤሪካ እጽዋት የተሞላው ይህ የፓርኩ ክፍል ከኮሶ ዛፎች መልስ ከ3400 እስከ 3800 ሜትር ከባህር ጠለል በላይ ፓርኩን የሸበበ ነው። ድግ ይመስላል። ቁልቁለቱ ወደ ሪራ መንደር ያደርሰናል። ሪራ ለመድረስ 100 ሜትር ገደማ ሲቀረን በመንገዳችን ቆቅና ሌሎችንም እንስሳት ዝግ ብለን እያየን መሄድ እንችላለን። እንደ እፉኝት የተጠማዘዘው መንገድ ሲገባደድና የቀና መስመር ሲጀመር በሐረና ጥቅጥቅ ጫካ መግቢያ ሽቅብ ወደ ሳነቴ መውጫ ምዕራባዊ ተዳፋት መሃል ላይ የተመሰረተች ትንሽ መንደር ሪራ። ለእንግድነቶ የሚመጥን በባህላዊ መንገድ የሚዘጋጅ ጣፋጭ ምግብ የሚያቀርቡሎ የመንደሩ ነዋሪዎች የአርሲ ኦሮሞ ማህበረሰብ ናቸው። የሐረናን የጫካ ቡና ምርት ይሰበስባሉ፣ አትክልት ይተክላሉ፣ በግ ያረባሉ፣ ንብ በማነብ ማር ይቆርጣሉ። በዚህች ትንሽ መንደር አቅራቢያ ያሉ ትላልቅ ዛፎች ቅርንጫፎቻቸው በቀርከሃ በወጉ በተሰሩ የንብ ቀፎች ተሞልተው ይስተዋላሉ። ይህ የሆነው ከብዙ ዘመናት ጀምሮ ነው። በዚህም ሥርዓት በሚያንቧቸው ንቦች ትሩፋት ከ20 በላይ መልክና ጣዕም ያላቸው የማር ምርት ይሰበሰባሉ። የሐረና ጫካ ለዚህ አይነቱ የማር ምርት ትልቅ አስተዋጽኦ አለው። ይህች መንደር የ9 ወር የዝናብ ጸጋን የታደለች ናት።
ምናልባትም በኢትዮጵያ ብቸኛዋ ለረጅም ጊዜ እርጥበት የማያጣት መንደር ሳትሆን አትቀርም። ለዚህም ታዲያ የመንደሯ የማር ምርት የሚሰበሰበው ከግንቦት መገባደጃ ጀምሮ እስከ ሐምሌ መግቢያ ድረስ ባለው ደረቅ ወቅት ነው። በዚህች መንደር መሃል አቋርጦ የሚያልፍ እንግዳ የመንደሯ መለያ ከሆነው የጓሮ ጎመንና ድንች ወጥ ከአምባሻቸውና ከማሩም ሳይቀር ይቋደሳል። ሪራ በቀርከሃ የተገነባች ውብ የሳጠራ መንደር። ሦስተኛው የፓርኩ ክፍል ሪራ መንደርን ለቀን እንደወጣን ይጀምራል። ከመንደሩ ጥቂት እንደተጓዝን ዓይን በሚይዘው የቀርከሃ ጫካ ውስጥ በዓለም ላይ ከዚህች ስፍራ ውጪ የትም ቦታ የማትገኘውን የባሌ ጦጣ ያገኛሉ። ልብ በሉ፣ በዚህች ስፍራ በለስ ቀንቷችሁ የምታገኟት ጦጣ ለምድራችን ከቀሩት 300 የማይሞሉ ጦጣዎች ውስጥ አንዷ ናት። በዚህ ዝምታ ሙዚቃ በሆነበት ቀልብን ጠቅልሎ በሚይዝ ጥቅጥቅ ጫካ ውስጥ የሚደረገው ጉዞ በአገራችን ካሉ ረጅም የጫካ ውስጥ ማቋረጫ መንገዶች ውስጥ በርዝመቱ ሁለተኛው ነው። ዓይንን የሚገዛ እይታ፣ መንፈስን የሚቆጣጠር ንጹሕ አየር፣ መቼም የትም የማይደገም የሕይወት ቅምሻ። እንደዚህ የሚናፈቅ ለሰው ልጅ ሐሴትን የሚሰጥ ሌላ ቦታ የት ይሆን የሚገኘው? በዚህ ጉዞ በርካታ የዱር እንስሳትን መመልከት ይቻላል። ዝንጀሮ፣ ኮሎምበስ ጦጣ፣ ከርከሮ፣ ጅብ፣ ባለዛጎል ቀበሮ፣ ትልቁ የጫካ አሳማ፣ የሐረና በረከት፣ የአይኖ ሲሳይ ናቸው። በዚህ ስፍራ አንድ ያልጠረጠሩት እንግዳ ነገር አለ። በዚህ ከፍታ ላይ የሚኖርን ቅዝቃዜ ተቋቁሞ መኖሩ ግራ የሆነ አንበሳ። አንበሳ ሞቃትና ሳራማ የሳቫና ምድርን ለመኖር እንደሚመርጥ ቢታወቅም እዚህ ጥቅጥቅ ደን ውስጥ በግርማው ተሞልቶ ይኖራል። ከነዚህ ሁሉ ጋር ሐረና ጥልቅ የተፈጥሮ ሲሳይ የፈሰሰበት የሀገራችን ጸጋ ነው። በዚህ ጫካ ውስጥ አመሻሽ ላይ ቢጓዙ የሌሊት ተራ የወጡ እንስሳትን ይመለከታሉ። ነብር፣ ጃርት፣ የዱር ድመትና አልፎ አልፎም የዱር ውሻ በእንቅስቃሴ ላይ ያገኟቸዋል። የዜን ቡድሃ መነኮሳት ያላዩት ከሕልም ዓለም የረቀቀ ተመስጦ ውስጥ የሚገቡበት የእንግዳ ማረፊያ
በዚህ የጫካ እምብርት ላይ ተከትሟል። ባሌ ሎጅ ያለ ጥርጥር ጸጥታ የሚለውን ቃል የሚመጥን አውድ በአካል የሚያገኙት በዚህ ሎጅ ውስጥ በሚያሳልፉት ምሽት ብቻ ነው። በሎጁ ፊት ለፊት ባለው ሰፊ ሜዳ አቅራቢያ ያለው ኩልል ያለ ከተራራው ስር የሚፈልቅ ወንዝ በጠዋትና አመሻሽ ገደማ ለሚያደምጡት የተፈጥሮ ዝማሬ የማጀቢያ ድምፅ ነው። በ2007 ዓ.ም የተገነባ ከተፈጥሮ ጋር ስምም የሆነ ይህ ሎጅ እጅግ ማራኪ የሆኑ በዛፍ ላይ የተገነቡ ማረፊያ ክፍሎች አሉት። ጣፋጭ ምግቦችና መጠጦችም ይስተናገዱበታል። ፓርኩን መጎብኘት ለሚፈጥርሎ ሐሴት ምሉዕነት የተገነባ ውብ ማረፊያ ባሌ ሎጅ። የባሌ ተራራዎች ብሔራዊ ፓርክ ስላሉት በርካታ የዱር እንስሳት ሀብት ብቻ ሳይሆን ስለ አገሪቱ ብሎም ስለ ዓለም ባለው የተፈጥሮ ሚዛን ጥበቃ ዋጋ፣ ለአካባቢው ማህበረሰብ የሚሰጠው ኢኮኖሚያዊ ፋይዳ ሲባል ከፍተኛ ልማትና ጥበቃ ሊበጅለት ይገባል። ባሌ አንድ ፓርክ ነው። ነገር ግን እልፍ ተፈጥሮ በውስጡ የያዘ የአእላፋት መጠለያ